ሴቶች በረመዳን የሚለውን ዛሬ የምናይ ይሆናል። ሴቶች በረመዳን ምን ማድረግ አለባቸው፣ ምን መተው አለባቸው የሚለውን አብረን የምናይ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳይረሳ። ቤተሰብ እንሁን። ቁም ነገሩ የሆነ ነገሮችን ታገኙበታላችሁ ብዬ አስባለሁኝ። በመጀመሪያ ሴቶች በረመዳን ላይ ምን መተው አለባቸው የሚለውን አብረን እናያለን። በመጀመሪያ መተው ያለባቸው ስራ ማብዛት ነው። ቤት ውስጥ በተለይ ምግብ ነክ በሆኑ ነገራቶች ላይ በጣም ጥንቃቄ ማድረግ አለባቸው ብዬ ነው ማስበው። አብዛኛው ቤት ምግብ እየተሰራ ምን እየተደረገ ነው? እየተጣለ ነው። መጣሉ ደግሞ ኢስራፍ ነው፣ ወንጀል ውስጥ እየገባን ነው ማለት ነው። ሁለተኛ ነገር ደግሞ ከኢባዳችን ያርቀናል ማለት ከአላህ Subhanahu Wa Ta'ala ጋር ረመዳን የአላህ Subhanahu Wa Ta'ala ነችና ከሱ ጋር የምንቀርብበትን ጊዜ ይሻማብናል ማለት ነው። ስራ በመስራት ጊዜያችንን የምናባክን ከሆነ ማለት ነው። በዚህ ነገር ላይ ጥንቃቄ ማድረግ አለብን። ራሳችንን ቆጥበን ራሳችንን ገራገውን ነገር ማወቅ አለብን። የምንሰራውን ስራ ደግሞ በጣም አድርገን ጥንቃቄ በማድረግ ሙሉ በሙሉ ይተው ሳይሆን የምናረገውን ነገር ጥንቃቄ በተሞላው መንገድ መሆን አለበት። ምግብ መጣል የለበትም። ከአላህ መንገድ ደግሞ ሊያርቀን ይችላል ይሄ ነገር ማለት ነው። ሁለተኛ ነገር ደግሞ እንቅልፍ ማብዛት ነው። እንቅልፍ ማብዛት አንደኛ ነገር የድካም ስሜት እንዲሰማን ያደርጋል። ሁለተኛ ነገር ደግሞ እንደታወቀው ምንድነው ከአላህ Subhanahu Wa Ta'ala ጋር የምንገናኝበትን ጊዜ አይሰጠንም። እንቅልፍ ከተኛን አሁንም ተኙ ነው የሚለን። አብዛኛው ጊዜ ምን እናደርጋለን? ጠዋት አንነሳም፣ እስከ 4 ሰዓት እንተኛለን። ከ4 ሰዓት በኋላ ቤታችንን እናጸዳዳለን። ከዛ በኋላ ያው ወደ መግሪብ ነው የሚቃረበው ማለት ነው፣ ወደ አፍጢር ሰዓት። እቺን ወራን በዚህ ሁኔታ ሳይሆን ማሳለፍ ያለብን ኢባዳችንን እንዳይዛባብን ከሱብሂ በኋላ ሁሌም ማድረግ ያለብን ምንድነው? ቂራታችንን መቅራት አለብን። በቁርአን መበርታት መቻል አለብን ብዬ ነው ማስበው። እንቅልፍን ማብዛት የለብንም። በተቻለን መጠን እንቅልፍን ማብዛት የለብንም። በሰዓቱ በጊዜያችን በጧት ሱብሂ ተነስተን ማድረግ ያለብንም ይጠበቅ ብንን ነገር ማድረግ አለብን። አላህ Subhanahu Wa Ta'ala ቺን ወር ሲያመጣት በምንድነው? አላህ Subhanahu Wa Ta'ala ለሱ ብዙ አይነት ነገሮች አሉ። የተለያዩ አይነት ነገሮችን ምን እንድናደርግ ነው? እንድንጠቀምበት ነው እቺን ወር ያመጣት ማለት ነውና እንቅልፍን ማብዛት መተው አለብን። አንዳንድ ሰዎች አብዛኛው ቤት ሲታይ በተለይ ወደ ገጠር አካባቢ ተራዊ በኋላ ምን ይደረጋል? ጫት በመቃም ጊዜያቸውን ያሳልፋሉ። ምናልባት እስከ 8 ሰዓት እስከ 9 ሰዓት ቢቆያሉ። ልክ አሱር ሲደርስ ደግሞ ያው 1 ሰዓት ምናምን ቢተኙ ነው። ከዛ ይነሳሉ። ከበሉ በኋላ ሱብሂ ከሰገዱ በኋላ ምናልባት እስከ 9 እስከ 10 ሰዓት የሚተኛበት ሰዓት አለ። አብዛኛው ጊዜ በዛ ሁኔታ ውስጥ ምንድነው ጫት በመቃም ሊሆን ይችላል፣ በተለያዩ ነገራቶች በወሬ ሊሆን ይችላል። ግን ያ መሆን የለበትም። ምክንያቱም አንደኛ ነገር እቺ ወር ለምንድን ነው የመጣችው? እቺ ወር ምን ማድረግ አለብን ብለን በደንብ አድርገን ማስተንተን መቻል አለብን ማለት ነው። ዱዓ ማድረግ የተለያዩ አይነት ነገራቶች አሉ፣ እነሱን ማድረግ መቻል አለብን ብዬ አስባለሁ። እንደዚህ አይነት ነገር ካለ ደግሞ መቀነስ አለብን። እንቅልፍ መቀነስ አለብን። የማይሆን ነገር ማለት ዱዓ ነው ብለን የምናስባቸው ግን ዱዓ ያልሆኑ ቢድዓ የሆኑ ነገሮችን መቅረፍ መቻል አለብን። እንቅልፋችንም በዛው ላይ እንቅልፋችንንም እንድንተው ማለት ነው። ሶስተኛ ደግሞ ከሰው ጋር ያለኝ ግንኙነት መቀነስ አለብን። እቺ ወር የምንድናት? የኢባዳ ናት፣ የአላህ ወር ናት። ከአላህ ጋር የምንገናኝበት ወቅት ከመሆኑ አንፃር ምን ማድረግ አለብን? ከሰው ጋር መገናኘታችን መቀነስ አለብን። ሙሉ በሙሉ ግዴታ የሆኑብንን ነገር እናደርጋለን። ከዛ ግን አብዛኛው ጊዜ በወሬ የተለያዩ ቦታ በመሄድ የምናሳልፍበትን ጊዜ ምን ማድረግ አለብን? ከአላህ Subhanahu Wa Ta'ala ጋር መገናኘት መቻል አለብን ማለት ነው። ምክንያቱም እቺ ወር የተቀደሰችና የተከበረች ወር ናት። ከአመት አንዴ የምትመጣ ወር ናት። ምናልባት አላህ ካለ ለዛሬ አመትም ልንደርስ እንችላለን። ይህ የአላህ Subhanahu Wa Ta'ala ውሳኔ ነው። ግን ሁላችንም የምንፈልገውን ነገር የምንጠይቅበትና ራሳችንን አድክመን ከፈጣሪያችን ጋር የምንገናኝበት ወር ናትና እንጠቀምበት። ነገ አልፎ ትላንትና እንደዚህ አላደረኩም ነበር ብለን ከሚቆጨን ዛሬ ያለንን ታይም እንጠቀምበት ብዬ አስባለሁኝ። ከዛ ባለፈ ደግሞ በረመዳን ላይ ምን ማድረግ አለብን? ምን ብናደርግ ደግሞ ሀጀር እናገኛለን? ምን ብናደርግ ደግሞ አእምሮአችንንም እንዴት ደስተኛ ልናደርግ እንችላለን? ራሳችንንስ እንዴት እንጠቅማለን የሚለውን እናያለን። አንደኛ በረመዳን የቁርአን ወር ነች። የቁርአን ወር ነች። ሁላችንም ማወቅ ያለብን ረመዳን የቁርአን ወር ነች። ቁርአን እንኳን የማንችል ሰዎች ካለን ምን ማድረግ አለብን? ቃይደቱ ኑራንያን በዚህ በረመዳን ውስጥ አላህ ሊያገራልን ይችላል። ዱዓ ያደረግን ከዛች ከትንሿ ቃይደቱ ኑራንያ የአረበኛ ፊደላቶች ናቸውና እዛ ላይ የሚቀሩ ከሱ መጀመር መቻል አለብን። አላህ Subhanahu Wa Ta'ala ቁርአን በጣም ከባድ የአላህ ቃል ነውና ሁሉ ነገር
አላህ ሱብሃነሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት ሲሰጣቸው በጣም ትልቅ ነገርና የተከበረ ቁርአን እንደሆነ ተናግረዋልና ይህን ቁርአን ምን ማድረግ አለብን? መቅራት መቻል አለብን። ከተቻለን ደግሞ ትርጉሙንም እያስተነተን ብንቀራ የበለጠ የአእምሮ የልባችን እርካታ እናገኛለን። ቁርአናችን ላይ መበርታት መቻል አለብን። ጊዜ የለንም አይደለም 1 ደቂቃ 2 ደቂቃ 3 ደቂቃ እያለን ዛሬ ቢያንስ 5 ደቂቃ እንኳን ብንቀራ 3 መስመር እንኳን ብንቀራ ነገ ኢንሻአላህ ቁርአን ምን እንደሆነ ታውቃላችሁ በተደጋገመ ቁጥር ፓወር አለው የመሳብ ፓወር አለውና ዛሬ 2 ሰፋ ነገ 3 ሰፋ 4 ሰፋ እያለ የመቀጠል ፓወር አለውና ጊዜ የለንም ሳይን ባለችን ትንሽ ጊዜ ራሱ እያነበብን ስንመጣ አላህ Subhanahu Wa Ta'ala በራሱ ምን ያረግልናል ገር ያረግልናልና ቁርአናችን ላይ አደራ እላችኋለሁኝ ቁርአናችንን መቅራት አለብን ብዬ አስባለሁኝ ደግሞ መሆንም ያለበት ነገር ነው ቁርአን ሴቶች አብዛኛው ጊዜ ምን እንደሆነ ታውቃለች በጣም እንዘናጋለን በጣም ዝኑጎች ነን ኢባዳ ላይ ረመዳን ሲመጣ ለምግብ ይመስለናል ምግብ በማብሰል ራሳችንን ጠምደን ያላህ Subhanahu Wa Ta'ala አደራና ነገር ግን አብዛኛዎቻችን እንረሳለን ግን እቺ ወር ስትመጣ በመጀመሪያ ቁርአን የምንቀራበት ቀን መሆኑን አገናዝበን ማወቅ አለብን ሴቶች ኩሽና ብቻ አይደለም እንድንውል የተደረገው ኩሽና ቤታችንን ማጽዳት ምግብ መስራት አለብን ግን በተወሰነ መልኩ ነው ዋናቺ ወር ስትመጣ ምንድነው ራሳችንን አድክመን ለአላህ Subhanahu Wa Ta'ala እጅ እግራችንን ሰተን የምንገዛበት ወር መሆኗን መርሳት መቻል የለብንም ብዬ አስባለሁ ሁለተኛ ደግሞ ሰላቶቻችን ማብዛት ሰላቶቻችን ስንል ዳኖር ስትመጣ ብዙ አይነት ሰላቶች አሉ የሌሊት ሶላት አለ እና ሌላም ጊዜ ቢኖር ይሄ ደግሞ አንድ ላይ የሚሰገድ ሰላቶች አሉ ተራዊ ሰላት አለ እዛ ላይ ደግሞ ጠንካሮች መሆን አለብን ተራዊ ጨርሶ የሰገደ ሌሊቱን ሙሉ እንደሰገደ ነው የሚቆጠርለትና ሀጀሩንም ማታውቁ ከሆነ የዚህን ያህል ሀጀር አለው ማለት ነው ተራዊያችን ላይ ምን ማለት አለብን መጠንከር መስገድ አለብን ሰላቶች ሱናዎችንም ደግሞ እነዚህ ሱና የሚባሉ ከኢሻ ከሱፊ በኋላ ያሉ ሱና ሰላዋቶችንም ማቋረጥ የለብንም መበርታት አለብን ይህን ስናረግ ምን እንደሆነ ታውቃላችሁ ከረመዳን በኋላ ላሉት ቀናቶች ራሱ እንበረታታለን በጣም ብዙ ሰዎች በዛው የሚቀጥሉም አሉ አላህ Subhanahu Wa Ta'ala ደግሞ ያላህ ነገር አይታወቅም ለይለቱል ቀድር ወፍቁን የምንፈልገውን ነገር በዛ አጋጣሚ በዛ ሰላታችን ለይለቱል ቀድርም አላህ ሊወፍቀን ይችላልና የምንፈልገውን የምናገኝበት ወቅት ናትና ሰላቶቻችንን ማብዛት አለብን ሰላቶቻችን አደራ በሰላቶቻችንም ሰዓት ደግሞ ምን ማድረግ አለብን ዱዓዎች በጣም ብዙ ዱዓዎች አሉ እነዛ ዱዓዎች ደግሞ አሉ በመጽሐፍ የተጻፉ ሁስኑል ሙስሊም ላይ የተለያዩ ዱዓዎች አሉና እነሱን እያነበብን በሰላቶቻችን ላይ ደግሞ ዱዓዎችን ማብዛት አለብን እላለሁኝ ሴቶች ሁሌም ማወቅ ያለባችሁ ነገር እቺ ወር የመጣችሁ ለምንድነው እግርጃችንን ሰተን አላህ Subhanahu Wa Ta'ala ለመገዛት ነው ከዛ ውስጥ ደግሞ ምን ያስፈልጋን ቁርአን መቅራት ያስፈልጋል ሰላቶቻችንን ማብዛት ያስፈልጋን በዛ ላይ ምን ማለት አለብን መበረታታት አለብን ማለት ነው በዚህ ነገራቶች ላይ ሶስተኛው ደግሞ ዱዓ ማድረግ ነው ሁሌም ዱዓ ነው አላህ Subhanahu Wa Ta'ala ዱዓን አድርጉ ለምኑኝ እሰጣችኋለሁ እስካለ ድረስ አላህ Subhanahu Wa Ta'ala የምንፈልገውን ነገር ደግሞ እንዲሰጠን ምን አድርግ አለብን አላህ Subhanahu Wa Ta'ala እጃችንን ዘርግተን ወደ አላህ ፊታችንን አጎብድደን ጎንበስ ብለን ወደ አላህ ስጁድ እያደረግን ሊሆን ይችላል በተለያየ አጋጣሚ ለአላህ ምን ማድረግ አለብን የምንፈልገው ነገር መጠየቅ መቻል አለብን እቺ እንዳልኳችሁ የተከበረች የተቀደሰች ወር ናትና እግራችንን ራሳችንን አድክመን እግራችንን ለአላህ Subhanahu Wa Ta'ala ሰጥተን ዱዓ የምናደርግበት ወቅት ናትና የምንፈልገው ነገር ለአላህ Subhanahu Wa Ta'ala የምንጠይቅበት ጊዜ ነው እቺ የረመዳን ወቅት ማለት ነው ሁላችንም በዚህ ነገር እንበረታታ ማወቅ ያለብን ነገር እንወቅ የኢባዳ ወቅት ናት የቁርአን ወቅት ናት ከሰው ጋር ሳንገናኝ ራሳችንን ቆጥበን ወደ አላህ የምንገናኝበት ወቅት ናትና ለአላህ Subhanahu Wa Ta'ala ምስጋና ለዚህ ቀን ላደረሰን አላህ Subhanahu Wa Ta'ala ምስጋና ይገባው እላለሁኝ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አይረሳ ሰላም አለይኩም